ቆይ ለምንድነው ሰላም ማይለኝ ይሄ ሰውዬ? ለምንድነው እስካሁን ሪፕላይ ማይሰጠኝ? ደግሞ እንዴት አድርጎ ነው የሚጽፈው? ዘ ፎር አግሪመንትስ የሚለው መጽሐፍ ማየታችንን እንደቀጠልን ነው። ምን ይለናል መጽሐፉ? ዶንት ሜክ አሳምፕሽንስ ይለናል። ምን ማለት ነው? በአጭር አማርኛ አትገምቱ ማለት ነው። የማታውቁትን ነገር ገምታችሁ እውነት ነው ብላችሁ አትውሰዱ ማለት ነው። ሶ ቀለል ባለ መንገድ ስናወራ መጽሐፉ ላይ ያለውን ሐሳብ የሆነ ሰው መንገድ ላይ ሰላም ሳይለን ቢያልፍ ወይም ደግሞ እኛ የምንወዳት ሴት ለምሳሌ ሊሆን ይችላል ወይም ደግሞ ለሴት የምትወደው ወንድ መንገድ ላይ ሰላም ብሏት ሳቅ ብሎ ቢያልፍላት ኦኬ ወዲያውኑ ምን አድርጋ አስዩም ታደርጋለች? ይሄ ሰው ይወደኛል። ኦር ደግሞ የሆነ ሰው ሰላም ብሎ ባልፈን ምን አድርጌ ነው እንደዚህ የሚያስበኝ? ምን አድርጌ ነው እንደዚህ ምናምን assumption that's called assumption ሰውየው ያለበትን ሁኔታ አናቅም። ሰውየው በምን ምክንያት እንደዛ እንዳደረገ አናቅም። ወይም ደግሞ ባለትዳር ከሆነን ሚስቶች ባሎች የሆነ ነገር እንዲያደርጉ ይጠብቃሉ። ከባሎች አስዩም ያደርጋሉ። ባሌ ሚስቶች ይላሉ። ባሎች ደግሞ ሚስቴ ትረዳኛለች፣ ስለዚህ እኔ የምፈልገውን ታውቃለች ብለው ኤክስፔክት ያደርጋሉ። አስዩም አድርገው ማለት ነው። ከዛ የሚጠብቁትን ካላገኙ እንዴት ትረሳለህ? እንዴት እንዲህ ይሆናል? ዋሬበ ገብቷችኋል? ኮንቲኒየስሊ አስዩም እናደርጋለን። ኮንቲኒየስሊ በራሳችን መንገድ ነገሮችን እንተረጉማለን። ችግሩ መተርጎሙ አይደለም። ችግሩ አስዩም ማድረጉ አይደለም። ችግሩ መገመቱ አይደለም። የገመትነውን ነገር ትክክል ነው ብለን ማሰባችን ነው። ገምተን ትክክል ነው ብለን ካሰብን በኋላ ነገሮች ላይ እንወስናለን። that is the biggest problem። ከዚህ መጽሐፍ የምንማረው ይሄንን ነው። don't make assumptions ከሚለው ማለት ነው። ስለዚህ የሆነ ሰው በሆነ መንገድ ሪያክት ቢያደርግ እኛ ላይ ወይም ደግሞ የሆነ ነገር ብናይ ነገሩ ምን እንደሆነ በትክክል ለማጣራት መሞከር ነው እንጂ በራሳችን ተርጉመን እንዲህ ስለሆነ ነው ብለን ከዛ በኋላ የራሳችንን ውሳኔ መወሰን የለብንም ማለት ነው። ገብቷችኋል? ለዚህ ፕሮብሌም መፍትሄ አድርጎ የሚያቀርበው መጽሐፉ ምንድነው? ክላሪቲ። ክላሪቲ ምንድነው? ግልጽ መሆን፣ በግልጽ መጠየቅ፣ ኦኬ፣ በግልጽ ምላሽን መቀበል ማለት ነው። ለምሳሌ ጓደኛችን እንግዲህ መንገድ ላይ ቅድም እንዳልኩት እየሄድን ነው መንገድ ላይ ከዛ ሌላ ጓደኛችን እያለፈ ሰላም አልነው። ሰላም ሳይለን አለፈ። ኦኬ ከዛ ይሄ ኩራቱ ምናምን ይሄ ጢባራም ነው ዋዴበ ራይት። ወይም ደግሞ ክላስ ውስጥ መምህሩ ለምሳሌ ብዙ ጊዜ ቁጭ ብላችሁ እያለ ስትማሩ እናንተን አያይም። ብዙ ጊዜ ለምሳሌ ሌላ ሰው እያየ ነው የሚያስተምረው። ብዙ ጊዜ ለምሳሌ ምን ታስባላችሁ? ከዛ ምን አድርጌ ነው? ይሄ መምህር ስለማይወደኝ ነው፣ ከኔ ጋር ምንድነው ያለው እንደዚህ ምናምን ዋዴቨር አሳምሽን ወጣቷል። ወይም ደግሞ የሆነች ሴት የምትወዳት ሴት ወይም ደግሞ የምትወዱት ወንድ ጽፋችሁት ሪፕላይ ከቆየ ለምንድነው ማይመልስልኝ? ከሌላ ሰው ጋር ያወራ ይሁን እንዴ? እንደዚህ ይሁን እንዴ? አሳምሽን ኦኬ። የሆነ ነገር ሲፈጠር አሳምሽን ለምን እንደዚህ ሆነ? ይሄ የሆነበት ምክንያት እኮ እንደዚህ ነው። that is the biggest problem። አስዩም ካረግን በኋላ እውነት ነው ብለን እናስባለን አሳምሽናችን። ከዛ በኋላ ውሳኔ እንወስናለን። አብዛኛውን ህይወታችንን ሊያበላሸው ይችላል። this basic assumption ብዙ የህይወታችንን ክፍል ሊያበላሸው ይችላል። the biggest like the only solution for this thing is clarity። ግልጽ መሆን ነው፣ መጠየቅ ነው። በሀገራችን ባህል፣ በኢትዮጵያ ባህል መጠየቅ ስትሬት ፎርዋርድ ሆኖ በግልጽ መጠየቅ እንደ መጥፎ ነገር ሊቆጠር ይችላል። ኦኬ ወይም ደግሞ በግልጽ መመለስም እንደ መጥፎ ነገር ሊቆጠር ይችላል። ግን we don't have any option። ኦኬ የሆነ ሰው የሆነ ነገር ሲያደርግ ካያችሁ ኦኬ አስዩም ማድረግ የለባችሁም። ይሄ ሰውዬ እንዲህ ስለሆነ ነው፣ መጥፎ ሰው ስለሆነ ነው፣ ኦር እንዲህ ስለሆነ ነው። ኖ what you are saying is wrong maybe or you are right maybe we don't know። በማናውቀው ነገር ውስጥ አስዩም ብቻ አድርጋችሁ ውሳኔ መወሰን የለባችሁም። ሄዳችሁ ያን ሰውዬ መጠየቅ ነው። ለምንድነው እንደዚህ ያደረከው? ለምንድነው እንደዚህ ሆነው? ኦልራይት ለምሳሌ በጣም አንድ ምርጥ የሆነ ኤግዛምፕል ያነሳል መጽሐፉ። ምን ይላል? ሁለት የፍቅር ጓደኞች አሉ፣ ፍቅረኛሞች ናቸው እና እሷ ትዳር ትፈልጋለች፣ ያው እሱም ይፈልጋል። ግን ያው ጊዜው ላይ ያመቻች ይችላል እንደ ሁኔታው ማለት ነው። ሁለቱም ፓርትነሮች እኩል ትዳር እንፈልጋለን ላይሉ ይችላሉ። ስለዚህ ከሁለቱ አንዱ
ለምሳሌ ሄዶ ሊያገባሽ ፈልጋለሁ አብረን ትዳርን መስረት ቢላት እሷ በዛን ሰዓት ትዳር መመስረት ባትፈልግ በዚህን ሰዓት ትዳር መመስረት አልፈልግም ብትለው ምንድነው አስዩም የሚያደርገው ወዲያውኑ እሱ አትወደኝም ሌላ ወንድ ይዛ ነው በዚህ በኩል ዋዴቨር አይደል እሷም ደግሞ ብትጠይቀው እሱ እምቢ ቢላት ሌላ ሴት አስቀምጦ ሊሆን ይችላል ዋዴቨር አይ ግን ምንድነው መሆን ያለበት በግልጽ መጠየቅ ነው ያለብን ለምንድነው ይህን ትዳር ያልፈለግሽው ምንድነው ምክንያትሽ እሷም ደግሞ ምንድነው ምክንያት ያልፈለከው እሱ ካልፈለገ ማለት ነው አይ ኖ በጣም harsh ይመስላል አይደለ በግልጽ መጠየቅ ምናምን but that should be the way ያንን ችግር ለመፍታት የሚሆነው መንገድ ይሄ ነው ለምሳሌ መምህሩ ሊሆን ይችላል ቅድም ያነሳውት መምህር እናንተን አያየም ሲያስተምር ለምሳሌ ሌላ ሰው ያየ ብቻ ነው የሚያስተምረው ኮምፎርት ከነሳችሁ ይሄ ነገር ሄዳችሁ መጠየቅ ነው መምህር ብዙ ጊዜ ስታስተምር እኔን አታየኝም ሌላ ሰው ያየ ነው የምታስተምረው ለኔ ፊት እንዲህ አትሰጠኝም ወይ ምንን ያየ አትስቅም ይሄ ደግሞ ኮምፎርት አይሰጠኝም ስለዚህ በምን ምክንያት እንደሆነ ማወቅ ፈልጋለሁ ጥፋትም ካለብኝ ዋዴቨር በግልጽ መጠየቅ መጥፎ ነገር አይደለም ኦኬ በጣም ኔጌቲቭ ነገር አይደለም ከዛ በግልጽ ምላሽም ደግሞ ስታገኙ እንደ መጥፎ ነገር መቁጠር የለባችሁም በግልጽ ምላሽ ማግኘት አለባችሁ በግልጽ መጠየቅ አለባችሁ ማለት ነው ስለዚህ ለየትኛውም ነገር መፍትሄው ምንድነው በግልጽ መጠየቅ በግልጽ ምላሽን መቀበል so in your life don't make assumptions go for clarity ጠይቁ ያልገባችሁ ነገር ካለ መመለስ ያለባችሁ ነገር ደግሞ በግልጽ መልሱ that is option እና መጽሐፉ ይቀጥላል ምን ይላል we don't perceive things the way they are ይላል ነገሮችን ራሳቸው ነገሮቹ እንደሆኑ አድርገን አይደለም እንቀበለው እኛ በፈለግነው መንገድ እኛ በተሰማን መንገድ ነው የምንተረጉመው ያ ደግሞ ስተትን ሊፈጥር ይችላል ማለት ነው ኦኬ መስማት የምንፈልገው ነው ምንሰማው ማየት የምንፈልገው ነው የምናየው ነገሩ በራሱ ምን እንደሆነ አናቅም ስለዚህ ፍጥነን ለመወሰን እንሞክራለን ፍጥነን ጀጅ ለማድረግ እንሞክራለን ፍጥነን ለመገመት እንሞክራለን ፍጥነን ሰው ላይ እንፈርዳለን ግን ያ አግባብ አይደለም ነገሮችን በግልጽ ማወቅ አለብን ማለት ነው ኦኬ በመጨረሻም መጽሐፉ የሚያነሳው ሐሳብ አለ ምን ይላል these assumptions are made so fast and unconsciously most of the time because we have agreements to communicate this way ይላል ምን ማለት ነው እንደዚህ አይነት ውሳኔዎችን ስንወስን በጣም በፍጥነት ነው የምንወስነው እና ደግሞ በኮንሺየስ በሆነ መንገድ አይደለም የምንወስነው ኦኬ ሳናቀው ነው የምንወስነው ሳናቀው ነው በትክክል ማንተረጉመው ሳናቀው ነው ጀጅ የምናደርገው ምን ፈርደው ሰው ላይ ሳናቀው ነው ይሄ ነገር እንደዚህ ነው የምንለው ግን እንደዛ መሆን የለበትም ኦኬ the only possible solution ምንድነው የሚለው clear communication ነው ግልጽ የሆነ ኮሙኒኬሽን ነው ከሌላው ሰው ጋር ማድረግ ያለብን ለዚህ በህይወታችሁ ምንም ነገር ቢገጥማችሁ ወይም የሆነ ሰው የሆነ ነገር ቢያደርግ ወይም የሆነ ነገር ቢፈጠር ቀድማችሁ እንዲህ ስለሆነ ነው ብላችሁ በራሳችሁ ወስናችሁ እንዲህ ነው ብላችሁ አትወስኑ ኦኬ ነገሩን ለማጣራት ሞክሩ ያንን ሰው ለመጠየቅ ሞክሩ ኦኬ ሰው ደግሞ ሲጠይቃችሁ ክሊር በሆነ መንገድ ለመመለስ ሞክሩ that is the solution thank you very much በቀጣይ ፓርት እንገናኛለን መልካም ጊዜ ይሁንላችሁ